الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له رب العالمين وإله المرسلين ومالك يوم الدين. وأشهد أن محمدًا عبده ورسوله أرسله إلى الناس أجمعين، أرسله والناس من الكفر والجهل والضلال في أكبح خيبة وأسوأ حال، فلم يزل صلى الله عليه وسلم يجتهد في تبليغ الدين وهدي العالمين وجهاد الكفار والمنافقين حتى طلعت شمس الإيمان وأدبر ليل البهتان وعز جنود الرحمن وذل حزب الشيطان وظهر نور الفرقان واشتهرت تلاوة القرآن وأعلن بدعوة الأذان واستنار بنور الله أهل البوادي والبلدان لما قام المستجيب من معد بن أدنان صلى الله عليه وعلى آله وأصحابه ومن تبعهم بإحسان صلاة يرضى بها الملك الديان وسلم تسليما مقرونا بالرضوان. أما بعد، أوصيكم ونفسي بتقوى الله. عباد الله، أخلصوا العبادة لله وأخلصوا الاتباع لنبيه محمد صلى الله عليه وسلم، فإنه لا سعادة ولا فلاح ولا نجاة في الدنيا والآخرة إلا باتباع الرسول الهمام، وهو محمد بن عبد الله من معد بن أدنان. فبمحمد صلى الله عليه وسلم تبين الكفر من الإيمان والسنة من البدع، والكفر من التوحيد، والزيغ من الهدى، والنجاة من الوبال، والزيغ من السداد. فبمحمد صلى الله عليه وسلم تبين أهل الطاعة وأهل المعاصي، فبمحمد صلى الله عليه وسلم تبين المتقون من الفجار، فبمحمد صلى الله عليه وسلم تبين أهل الجنة من أهل النار، صلى الله عليه وعلى آله وأصحابه ومن تبعهم بإحسان. الحمد لله لله ትልቅ የሆነ ምስጋና ይድረሰው። ሰላተል ጁምዓን አላህ ወዶልን ለመስገድ ወፈቀውናል። አላህ ከሁላችንም ይህንን መልካም ይቀበላል። ከዚህ በመቀጠል አላህን በደንብ መፍራት እንደሚኖርብን መልእክተኛው አለይሂ ሰላቱ ወሰላም ኹጥባ እያሉ ሁሌም ምክራቸው ምን ነበር? ኡሲኩም ቢተቅወላህ ይሉ ነበር። አላህን በመፍራት አደራ እላቸዋለሁኝ። አላህን መፍራት ብሎ ማለት ይሄ ቁጥቡ ሰዓዳ እድለኛ የምንሆንበት ነገር ትዕዛዝን ልንተገብር አላህን መፍራት ስላለብን መልእክተኛው አለይሂ ሰላቱ ወሰላም ስለ ሰላትም ያወሩ፣ ስለ ተውሂድም ያወሩ፣ ስለ ምንም ያወሩ ምን ይሉ ነበር? አላህን ፍሩ ይሉ ነበር ማለት ነው። አላህን የፈራ ሰው የሚነገረው ምክር ይጠቅመዋል። አላህን የሚፈራ ሰው መከልከል ካለበት ይከለከላል። አላህን የሚፈራ ሰው መፈጸም ያለበትን ይፈጽማልና ለዚህ ኹጥባ ብሎ ማለት ምክር ነውና መልእክተኛው አለይሂ ሰላቱ ወሰላም ስለምንም ይናገሩ መጀመሪያ ምን ይሆን ነበር? ኡሲኩም ወነፍሲ ቢተቅወላህ አላህን በመፍራት አደራ እላችኋለሁኝ። አላህን መፍራት ብሎ ማለት ያዘዘውን መታዘዝ ነው። ኹጥባ ምክር ነው። ወያዘዘንን ያንን ተጠናከሩ ተአዘዙ ማለት ነው። ወይ ደግሞ የተከለከልነውን ነገር ምንዳፈር ከሆነ እራቁ ማለት ነውና መልእክተኛው ሁሌም አላህን ፍሩ ይሉ ነበር። አላህን ፍሩ ማለት የነቢያቶች ሁላ ወስያ ነው። ምንም አይነት
ከወስያ ሁላ ትልቅ ወስያ ብሎ ማለት ምንድነው? አላህን መፍራት አላህን ፍራ ብሎ ማለት ነው። ይህ ነው ሸይኹል ኢስላም ኢብኑ ተይሚያ ዐለይሂ ረሕመቱላህ አንድ ደረሰው ጠየቀው። ያ ሼኽ አለው አንተ ሼኽ ምን አድርግልን ካንተ ወስያን እፈልጋለሁኝ አለው። ወስያ አደሬታን እፈልጋለሁኝ ምከረኝ ብሎ አለው። የዛኔ ምን አለ? ወላሂ አለ አላህ ነቢያቶችን አደራ ካለበት ሰማይም ምድርም ላይ ካዘዘበት ነገር ውጭ ሌላ አላገኝልህም። ምንድነው? ተቅወላህ ኢተቂላህ ሐይሱማ ኩንት አለው። የትም ብትሆን አላህን ፍራ አለው። ከዚህ ውጭ ሌላ ምክር የለም። የነቢያቶች አላህ የለገሳቸው የሰጣቸው ምክር ምንድነው? አላህን ፍሩ ብሎ ህዝቦችን ማስጠንቀቅ ነው። ይህንን ነው መልእክተኛው ዐለይሂ ሰላቱ ወሰላም ሁሌም አላህን ፍሩ ይሉ ነበር። አላህን የፈራ ሰው የቁርአንን ትእዛዝ ይተገበራል። አላህን የፈራ ሰው ቢድዓን አያመጣም፣ ሱና ላይ ይቆማል። አላህን የፈራ ሰው ተውሂድ ላይ ቀጥ ብሎ ይቆማል፣ ሽርክን አያደባልቅም። አላህን የፈራ ሰው የጎረቤት ሐቅ ይጠብቃል። ቁርአን ውስጥ የመጣውን ተግባር መተግበር ብሎ ማለት ነው አላህን መፍራት ማለት። ቁርአን ውስጥ የተከለከለውን ነገር መራቅ ብሎ ማለት ነው አላህን መፍራት ማለት። ኹጥባ ከዚህ ስለማይወጣ መጀመሪያ ምን ያደርጉ ነበር መልእክተኛው ዐለይሂ ሰላቱ ወሰላም? ኢተቂላህ የሚለውን ምክር ይህንን ያስተላልፉ ነበር። አላህን ፍራ የሚለውን ይህንን ምክር ያስተላልፋሉ። ከዚህ በመቀጠል ደግሞ አላህን እንፍራ፣ አላህን በአምልኮ ብቸኛ እናድርግ። ምን እናድርግ? አላህን በአምልኮ ብቸኛ እናድርግ አሉ ይለናል። ቁርአንም ሐዲስም ብዙ ቁርአን አለ፣ ብዙ ሐዲስ አለ። አላህን እንፍራ፣ ፈርተንስ ምን እናድርግ? ለአላህ አምልኮን እንስጥ፣ የአላህን መብት ለአላህ እንስጠው። አኽሊሱ ልዕባደተ ሊላህ፣ አምልኮ ላይ አላህን አጥሩ፣ አላህን በብቸኝነት አምልኩ። ይህንን በደንብ መውሰድ ይኖርብናል። አላህን የፈራ ሰው ምን ማድረግ አለበት? መጀመሪያ ተውሂዱን ማጽዳት አለበት። ለአላህ ብሎ ስራን መስራት አለበት። ሽርክን መራቅ አለበት። ለምን ሽርክ ይዞ ከሄደ አንድ ሰው አላህን ፈሪ አይባልም። ቢያለቅስም ቆሞም ቢያድር ቢጾምም ምንም ያደረገውን ቢያደርግ አላህን ፈሪ አይባልም ማለት ነው። ምን ማድረግ አለበት? ላቡድ አን ኑኽሊሰ ልዕባደተ ሊላህ፣ አላህን በብቸኝነት ማምለክ አለበት። እንዲሁም ደግሞ በመቀጠል ረሱልን ብቻ መከተል አለበት። ረሱልን ምን ማድረግ አለብን? ብቻቸውን መከተል ይኖርብናል። ቁርአን ውስጥ አላህ ማንንም አልጨመረም። አቡበከርን ተከተል የሚል ነገር ከጎን አላስከተለም። ምንድነው ያደረገው? አላህ መልእክተኛውና አላህን ታዘዙ ይህንን ያለን ማለት ነው። ወመን ዩጢዕ ላህ ወረሱለሁ ወመን ዩጢዕ ላህ ወረሱል፣ አላህና መልእክተኛውን የታዘዘ ከነቢያቶች፣ ከስዲቆች፣ ከሹሃዳዎች፣ ከሳሊሖች ከነዚህ ይሆናል ይለናል ማለት ነው። ማንን የታዘዘ? አላህን የታዘዘ ቁርአንን የታዘዘ ሐዲስን የታዘዘ አካል ከማን ይሆናል? ከነቢያቶች ይሆናል። ነቢይ ባይሆንም ከነቢይ ይቀሰቀሳል፣ ከስዲቅ ይቀሰቀሳል፣ ከሸሂድ ይቀሰቀሳል። ሱና ያለው ሱናን የያዘ ሰው ያለውን ክብር ማዕረግ ለማንም አላህ አልሰጠውም ማለት ነው። ወመን ዩጢዕ ላህ ወረሱለሁ ዩድኺልሁ ጀናትን ተጅሪ ይለናል። ምንሰግደው ምንጾመው ምናደርገውን ሁላ ምናደርገው ለምንድን ነው? ጀነትን ለመግባት ነው። ወላሂ ከጀሃነም ለመራቅ ነው። ይህንን አላህ ከሱና እያይዞታል። ወመን ዩጢዕ ላህ ወረሱል ወመን ዩጢዕ ላህ ወረሱለ፣ አላህን የታዘዘ መልእክተኛውን የታዘዘ ቁርአን ሐዲስን የሚታዘዝ አካል ዩድኺልሁ ጀናትን ተጅሪ አለ። ምን ይገባል? ጀናት ያስገባዋል። ጀናቶችን ጀነት አላለም፣ ጀናት ነው ያለው። ብዙ ጀነቶችን አላህ ያስገባዋል። ምን መሆን አለበት? ሸርጥ ቁርአን ሐዲስን መከተል አለበት። ሱንይ መሆን አለበት ማለት ነው። ሱናን መከተል አለበት። ሰለፍይ መሆን አለበት። ሰለፎችን ደጋጎችን ሰሃባዎችን የተከተለ መሆን አለበት። እንዲህ ካልሆነስ በሌላ መንገድ ነው የምንሄደው። ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው ይለናል አላህ። ሰሃባዎች ባመኑበት ካመናችሁ ተመርታችኋል፣ ተመርተዋል። ወኢን ተወለው ፈኢነማ ሁም ፊ ሽቃቅ ይለናል። ከሰሃባዎች እምነት ከሰሃባዎች ጎዳና ዞር ካሉ ጥመት ላይ ነው ያሉት ማለት ነው። ብንሰግድም ጥመት ላይ ሆነን ነው የምንሰግደው። ምን መሆን አለብን? ሰሃባዎች ምን ያምናሉ? ይህንን ብለን አጣርተን ዐቂዳችንን ንጹህ ከሆነው ከቁርአን ከሐዲስ መያዝ አለብን። አላህ መልእክተኛውን መከተል ይቅርና መልእክተኛው አጠገብ ባሉበት ድምፅ ከፍ ማድረግ መጮህ ምንድነው ይላል? ስራን ያበላሻል ይለናል። ያ አዩሃ ለዚነ አመኑ ይለናል። እናንተ ያመናችሁ ሰዎች ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢይ፣ ከነቢዩ ድምፅ የበለጠ ድምፃችሁን ከፍ አታድርጉ። ድምፃችሁ ከፍ ማለት ጎላ ማለት የለበትም። ማን እያለ? መልእክተኛው እያሉ ማለት ነው። ሱናቸውን መጣስ አይደለም፣ ሱናቸውን መተው አይደለም። ስማችንን አንስተን
ጸጉራችንን አበላልተን ሱሪያችንን ጎትተን ሴቶች ያለ አግባብ ለብሶ ሳይሆን ምንድነው ይሄ መጣስ ነው የሚባለው፣ መቀደም አይደለም የሚባለው። ድምፅን ከፍ ለማድረግ ማለት ረሱል ባሳዩህ ልትሰግድ ረሱል ባለበት ድምፅህን ከፍ ታደርጋለህ። ረሱል ያዘዙን ልትታዘዝ ባሉበት ድምፅህን ምን ታደርጋለህ? ከፍ ታደርጋለህ። ከመልእክተኛው ድምፅ የበለጠ ምን ይሆናል አለን? አላህ ስራ ይበላሻል፣ ሳታውቁ ስራዎቻችሁ ይበላሻል፣ ይበላሽባችኋል። ምን ያደርጋል? መልእክተኛው ባሉበት ድምፅ ከፍ ማድረግ ምን ይሆናል? ስራ የሚያበላሽ ከሆነ ይላል ኢብኑ አልቀይም ዐለይሂ ረሕመቱላህ የመልእክተኛውን ትእዛዝ ትቶ ሌላን ቀይሮ ጨምሮ ቀንሶ ያመጣ ሰው እንዴት ሊሆን ነው ይላል። ምንም ጥርጥር የለውም። መልእክተኛው ዐለይሂ ሰላቱ ወሰላም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ብሏል መልእክተኛው ዐለይሂ ሰላቱ ወሰላም። በዚህ ዲናችን ላይ ያሌለን ነገር የጨመረ የሆነ ሰው ስራው ይመለስበታል፣ ይመለሳል፣ ይሰጠዋል። ምን አይሆንም? አኼራ ላይ ተቀባይነት የለውም፣ ጀነት አይገባበትም፣ ከሳት አይድንበትም። ይህንን ብሏል መልእክተኛው ዐለይሂ ሰላቱ ወሰላም። ድምፅን ከፍ ማድረግ ስራ የሚያበላሽ ከሆነ እኛ ሱናን ጥሰን የመልእክተኛውን ነፍሳችንን ሸውደን ቁርአን ይነገረናል አንተገበረም፣ ጀነትን ከሰሃባዎች የበለጠ ተስፋ እናደርጋለን። ሳቢት ኢብኑ ቀይስ የሚባል ሰሃባ ነበር። ሳቢት ኢብኑ ቀይስ ይባል ነበር። ይህ ቁርአን የወረደ ቀን ያ አዩሃ አለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢይ የሚለው ቁርአን የወረደ ቀን ምን አደረገ? ቤት ላይ ቁጭ ብሎ ማልቀስ ያዘ ማለት ነው። በጣም ተከዘ። ምን አለ? እኔ ነኝ ድምፅን ከፍ ማደርገው፣ የኔ ድምፅ ነበር ጎላ ብሎ የሚሰማው መልእክተኛው አጠገብ፣ ስራ የለኝም ተበላሽቶብኛል፣ የሳቶኛለሁኝ ብሎ ቤት ቁጭ አለ። ተፈቀደሁ ሙሐመዱን ሰለላሁ ዐለይሂ ወሰለም። መልእክተኛው ምን አደረጉ? ሳቢት ኢብኑ ቀይስ ወይት ነው የሄደው ብሎ ፈለጉ። እያፈላለጉ የሆነ ሰው ከጠፋ ከጀማዓቸው ፈልጉልኝ የገሌን ይሉ ነበር መልእክተኛው ዐለይሂ ሰላቱ ወሰላም። ተፈቁድ ያደርጉ ነበር። ከዛ አፈላለጉ። ቤት ነው ተባለ። የተወሰኑ ሰዎች ተነስቶ ሄዱ። ወደ ቤቱ ሄዱና ፈለጉት። ሲፈልጉት ምን ይሆናል? ተክዞ አንድ ሁለት ቀን አሳልፏል እያለቀሰ ቤት። ምንድነው ብለው ያሉት ጊዜ ይህ ቁርአን ወረደ። አላህ ምን ብለዋል? እናንተ ያመናችሁ ሰዎች አለ ሙእሚኖችን ሙስሊሞችን ጠራ። በላ ኢላሃ ኢላላህ በሙሐመድ ረሱሉላህ በዲን አልእስላም ያመነውን እኛን ሁላችንንም ጠራንና ምን አለ? ላ ተርፈዑ አስዋተኩም አውለን ሰውታችሁን ድምፃችሁን ከመልእክተኛው የበለጠ ከፍ አታድርጉ። ወላ ተጅሀሩ ለሁ ቢልቀውል ሙሐመድ ብላችሁም ደግሞ አትጥሩት። እዛው ካላችሁ ምን ብላችሁ? ከጃሪ ባዕድኩም ከፊል ለከፊል እንደሚጠራው አንድ በዚህ አትጥሩ። ወይ ደግሞ ምን አታደርጉ? ድምፃችሁን ከፍ አታድርጉ። መልእክተኛውን እየጠራችሁ እርስ በርስ ያላችሁን ስርዓት እንደዛ ከመልእክተኛው መሆን የለባችሁ። ድምፃችሁን ቀነሳችሁ ጥሩ፣ ስትጠሩም ስታወሩም እንደዛው መልእክተኛው ባሉበታል። የዛኔ ስራዬ ተበላሽቷል። የኔ ድምፅ ብዙ ጊዜ ሳላስብ ከፍ ነበር። ሱናን ጥሶ አይደለም እንደኛ መልእክተኛው ስሩት ብሎን ሰምቶ አልፎ አይደለም ጀሃነምን የፈራው ወላሂ ጀነትን ከራሱ ተስፋ የቆረጠው ምን አይደለም። ይህንን አሁን ምን ሆኖ ካወቀ ኋላ ሰርቶ አይደለም አውቆ አይደለም። ቁርአኑ ወረደ፣ ማልቀስ ጀመረ። ለምንድን ነው የሚያለቅሰው ተባለ። የዛኔ ሄዶ ከጠየቁት ኋላ መጡ ወደ መልእክተኛው። ሳቢት ኢብኑ ቀይስ ቤት ነው ያለው። ምን ሆኖ አለ? እያለቀሰ ነው። ይህ ቁርአን በኔ የወረደው የጀሃነም ሆኛለሁኝ ብሎ እያለቀሰ ነው። ሄዳችሁ አምጡት ንገሩት አሉ። የጀነት መሆኑንም ንገሩት፣ እሱ ከዛ ውስጥ አይደለም አሉ መልእክተኛው ዐለይሂ ሰላቱ ወሰላም ማለት ነው። እንዲህ የተባሉ ሰዎች እየፈሩ ሱናቸውን ጥሰን የመልእክተኛው ዐለይሂ ሰላቱ ወሰላም ከኛ ውጭ ጀነት ላይ አላህ ፈረስ ያስርበታል ወይ እያለ ይህንም በነሻታ ዝም ብለን እያወራን ምን እንሆናለን? ወላሂ ላንመለስ ቀብር የገባን ቀን ይጸጽተናል። ይህንን እንሰያከል። መሸወድ ነው አንድ ሰው ነፍስያውን መሸወድ ነው። ነፍስያን ማታለል ነው። ዱንያ ምንገባይበት የግብይት ሀገር ናት። ለግብይት ነው የመጣ ነው። ማን ረሱልን ይከተላል? ማን ተውሂድን አጥርቶ አላህን ያመልካል? ለዚህ ነው የመጣ ነው ማለት ነው። የሸወደ ሰው ሽርክን የደበለቀ ሰው ከረሱል ውጭ ሌላን የተከተለ ሰው ምን ሆኗል ማለት ነው? ይህንን ግብይቱን ራሱን ነው የሸወደው፣ አላህን አልሸወደም ማለት ነው። ለምን? አላህ የሚጎዳ ነገር ምንም የለው። ሁላችን ብንገዛው እንደ ሙሐመድ ዐለይሂ ሰላቱ ወሰላም እንደ ረሱላችን ሙሐመድ ብንገዛው ምን አይሆንም? ለአላህ የሚጨምርለትም የሚቀንስበትም ነገር የለውም። ሁላችንም እንደ ፍርዓውን ብንሆን አላህ የሚጎድልበት ቅንጣት ነገር የለም ማለት ነው። ለራሳችን ነው ጥቅሙ። ከጀሃነም ለመራቅ ነው። ምን የምትባለው? ስገድ የምትባለው ኹጥባ የሚነገረው ዳዕዋ የሚነገረው ቁርአንን ተማሩ የሚባለው ለምን ሲባል ነው? ለራሳችን ነው። ለእያንዳንዱ ሰው ለነፍሱ ነው ማለት ነው። ያ አዩሃ አለዚነ አመኑ
ዐለይኩም አንፉሰኩም ይለናል አላህ። እናንተ ያመናችሁ ሰዎች አደራ ነፍሶቻችሁን ይለናል። ነፍሶቻችሁን ከእሳት አድኑ፣ ጀነት ምን አትሁኑ፣ ጀሃነም ውስጥ እዛ አትክተቷት ይለናል ማለት ነው። ምን ማድረግ አለብን? ለነፍሳችን እናስብኛ። ወላሂ ሱናን ከለቀቅን የመልእክተኛውን ያለብንን የቀልባችንን ድርቅና እዩ። ከሰሃባዎች እንዴት እንደምንለይ ሰለፊይ ብሎ ማለት ሰሃባዎችን የተከተለ የመሰለ ብሎ ማለት ነው። ወደ ሰሃባዎች የተጠጋ ብሎ ማለት ነው። ወንጀል ግልጽ ያለውን ወንጀል ቁርአን ሐዲስ ደርሶን እንሰራውና ጀነትን በጣም ተስፋ እናደርጋለን። ይህ አንድ ወንጀል ማለት ነው። ጀነትን ከልክ በላይ ተስፋ እናደርጋለን። እንዲሁም ደግሞ ጀሃነምን በጭራሽ አንነካም ብለን እኛ ከጀሃነም አንቆጥርም። ራሳችንን ከገባው ብለን ስጋት የለንም። ምን አድርገን ሱናቸውን አበላሽተን መልእክተኛው ዐለይሂ ሰላቱ ወሰላም የመልእክተኛውን ሱና እውነት የወደደ ሰው እንደ መልእክተኛው መኖር አለበት። ቤት እንዴት ይኖሩ ነበር? ከውጭ ሰው እንዴት ይኖሩ ነበር? ከጎረቤት እንዴት ነበር የሚኖሩት? ከዘመድ እንዴት ነበር የሚኖሩት? ከጓደኛ እንዴት ነበር የሚኖሩት? ከሰሃባዎች ከባልደረቦቻቸው እንዴት ነበር የሚኖሩት? ያንን እንማር። ወላሂ የሚጠቅመን ዒልም ይህ ነው ማለት ነው። ሐዲስ ነው፣ ዑለማዎች የሚያስተምሩት ነው። ይህ በጣም ይጠቅመናል። መልእክተኛው እንዴት ኖሩ? እንደ መልእክተኛው ከጎረቤት ከኖርክ አትጣላም፣ መጣላት የለም። አንድነት የጠፋው ጭቅጭቅ የመጣው ለምንድን ነው? የመልእክተኛውን ትእዛዝ እንጥሳለን። እኛ ብዙ ጊዜ ማንስማማው በዚህ ነው። ምን እናደርጋለን? ሱናውን ጥሰን ተውሂዱን ትተን ዲናቸውን ረግጠን እንደፈለግን የፈረንጅን ሱና ስንከተል አንድ እንሆን ብለን ብንጮህ በጭራሽ ሰማይና ምድር አንድ ቢሆኑ አንድነት አይመጣም ማለት ነው። ለምን? ሁሉም ረሱልን ከመሰለ ሁላችንም በአፋችን ሙሐመድን እንወዳለን ብለን እንደምንስማማው በተግባርም ሙሐመድን ለመምሰል እነሱን መሆን እንችልም። ለመምሰል ከሞከርን ሰው አንድን ነገር ከወደደው ምን ያደርጋል? በፀጉሩም ያንን ነገር ማሳየት ይፈልጋል። በእጁም ማሳየት ይፈልጋል። በእግሩም ማሳየት ይፈልጋል። የረሱልን ሱና በእግራችንም ወደ ሱና ወደ ዲነል እስላም እንቅስቃሴ እናድርግ። በእጃችንም ያንን ምልክት እናሳይ። ቀልባችን ሲስተካከል ምን ይሆናል? ሙሉ ሰውነት ይስተካከላል። እንሸወድ ደግሞ ምን እያልን እንሸወዳለን? ወንጀል እናበዛለን፣ ሱናን አንከተልም። ወንጀልን እናበዛና ይህ ለምንድን ነው ስንባል ዋናው የቀልብ ነው እንላለን። ይህ ትልቅ ስህተት ነው። እነ አቡ ሐኒፋ፣ እነ ኢማሙ ሻፊዒ፣ እነ ኢማሙ ማሊክ ትላልቅ ኢማሞች ምንድን ነው ያሉት? ኢማን ብሎ ማለት በቀልብ የሚቋጠር ነው። ውስጥ የተቋጠረው ውጤት በእጅ ታሳየዋለህ፣ በእግር ታሳየዋለህ፣ በፀጉር ታሳየዋለህ፣ ባለባበስ ታሳየዋለህ። እምነቱ ካለ ከወደድከው ምን ታደርጋለህ? መልእክተኛው የልብስ ስርዓታቸው እንዲህ ነበር ተባልክ፣ ምን ታደርጋለህ? ከውስጥ ከወደድከ ሙሐመዱን ረሱሉላህን እንደምትወደው ካፋቸውን የወጣውን መውደድ አለበት፣ መቀበል አለበት። ዛታቸው ቢኖር እነሞት ነበር። ብዙ ሰው ምን ይላል? ፊዳከ ይላል። ፊዳከ እንላለን፣ ችግር የለው ፊዳከ እንላለን። ነገር ግን ምን ማድረግ አለብን? ለሱናቸው ፊዳ መሆን አለብን። ለሱናቸው ፊዳከ ያ ረሱላላህ ብለን ምን ያደርጋል? ሱናቸውን ጥሼ አጠቃላይ የሌላ የፈረንጅ ሱና ተከትዬ ሕያው አድርጌ ፊዳከ ያ ረሱላላህ አቢ ወኡሚ ብል ማለት ነው። ይህ ቀላል ነገር ነው፣ በጣም ቀላል ነው። ነገር ግን በተግባር መልእክተኛው ሳይኖሩ የመልእክተኛውን ሱና እንዳይነካ አጥር ያልሆነ ሰው ምን ይላሉ? ቢኖሩ መልእክተኛውን ከካፊር አይከላከልላቸውም ይላሉ። ከካፊር አይከላከልም። እኛ ሱናቸው ከከበደን የመልእክተኛው ዲን ይዞት የመጡት ዲን በጣም ገር የሆነ ዲን ነው። ወላሂ ገር የሆነ ዲን ስለሆነ ምን ማድረግ አለብን? ይህንን ገሩን ዲን በሰውነታችን እናሳይ። መልእክተኛው ምን ብለዋል? ቀልብ ከተስተካከለ እጅ ይስተካከላል። ቀልብ ከተስተካከለ እግር ይስተካከላል። ቀልብ ከተስተካከለ ምላስ ይስተካከላል። ቀልብ ከተስተካከለ ጆሮ ይስተካከላል። ቀልብ ከተስተካከለ አይነ ይስተካከላል። አላህ በፈቀደው ብቻ ታውለዋለህ ማለት ነው። በአይነ ሐራምን ነገር አታይም። አብዛኛው ሰው ምን ያደርጋል? ቁርአንን የመሰለ መቼም አይጠገብ መቼም አጃኢቡ ማያበቃ የሆነ ከላም የአላህ ንግግር እያለን ምንን ያያል ሰው? ደስታ የሚያገኘው እስላማዊ ፊልም ይላል፣ ድራማ ይላል፣ ዑመር ይላል፣ ሐምዛ ይላል፣ ዑስማን ይላል፣ ይቀጥላል በዚህ ማለት ነው። የት ደስታ የሚገኝበትን ቁርአን ሐዲስን ትተነው ማለት ነው። ዑስማን ኢብኑ አፋን ለው ጠሁረት ቁሉብኩም ማ ሸቢዐት ሚን ከላሚ ረቢኩም ቀልባችሁ ቢነጻ ንጹህ ቢሆን ከአላህ ከጌታችሁ ንግግር ባልጠገባችሁ ይለናል። እኛ ጠግበናል። ወላሂ ቁርአን ስንቀራ አብዛኞቻችን አላህ ያዘነለት እንጂ ምን እንሆናለን? እንቅልፋችን ይመጣል፣ እንሰለቻለን። እንዲሁም ደግሞ ዒልምን መከታተል ይከብደናል። ቲክቶክ ላይ ከሆነ 8 ሰዓት 7 ሰዓት ማታ እንቆያለን። አላህና እኛ እናውቃለን፣ ሁላችንም ማለት ነው። አላህ እኛ መላኢካዎች ያውቃሉ። ምን እናደርጋለን?
ቁርአን ተኩል ማናነበው ቲክቶክ ላይ አጫጭር ተደርጎ ከቁርአን ቢሲ ሊያደርጉን ይመጣል። ያለ አግባብ እንስቃለን፣ ያለ አግባብ እንደሳለን፣ ያለ አግባብ ጊዜን ትፈጃለህ፣ ያለ አግባብ ብርህን ትፈጃለህ። ለመልካም ነገር አታውልም፣ ቢሲ ያደርገናል። ምን ማድረግ አለብን? ስራ መከሰብ አለብን። ከዛ ተርፎ ባለው ዑለማዎችን ጠጋ ብለን መከታተል ይኖርብናል። ደርስ መከታተል ይኖርብናል። ቀብር ገብቶ መመለስ የለም እኮ ገባን ማለት መመለስ የለም፣ ይዘጋባል። በስራ ነው እዛው የምትቀጣው የምትደሳው። ይህንን ነገር ሁላችንም ለእያንዳንዳችን ስለሚጠበቀን ወላሂ ትኩረት እናድርግ። የማንንም ንግግር ከመልእክተኛው እናስቀድም። አላህ ምን ይለናል? ያ አዩሃ አለዚነ አመኑ ይለናል። እናንተ ያመናችሁ ሰዎች ላ ቱቀድሙ በይነ የደይ ላሂ ወረሱሊህ፣ በአላህና በመልእክተኛው ከነሱ ንግግር የማንንም አታስቀድሙ አለ። የማንንም አህሉሱና ወልጀማዓ ምን አላቸው? የማንንም ሰለፊ የሆነ ሰው የመልእክተኛው ንግግር ከመጣ ሼኽም ቢሆን ወልይም ቢሆን የሆነውም ቢሆን ምን አይሆንም? ከመልእክተኛው ንግግር የለም አስተግፊሩላህ ብቻና ብቻ ነው። ተሳስተሃል መስሎኝ ነው ብሎ መሳሰትም የለም። ከተሳሰትክ ምን ታደርጋለህ? በመሰለኝ ሳይሆን በወህይ ነው የምንመራው። ይህ ወህያችን አላህ የሰጠን። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይላቸዋል መልእክተኛው ዓለይሂ ሰላቱ ወሰላም። ወደ አንተ ያስተላልፈናል። ምንን አስተላልፈናል አለ? ሩሕን አስተላልፈናል። አንድ ህይወት ይላሉ መልእክተኛው ይዞት የመጡት ዲን በውስጡ ካልተዘራ ህይወት የለውም ይላሉ። ለሰው ልጅ አላህ ሁለት አይነት ሩህ ይሰጠዋል አሉ። ምን አይነት ሩህ ይሰጠዋል? አንደኛው እናቶቻችን ሆድ ውስጥ እያለን መላኢካው ይዞት የሚመጣው እፍ የሚለው ነው። ሁለተኛው ደግሞ የሰው ነቢይ ይዞት የሚመጣው ነው። መላኢካ የለፋው ካመለጠ ዱንያ ታመልጣለች፣ በቃ ሌላ ነገር የለም። ነገር ግን ነቢያቶች ያስተላለፉልህ ሩህ አላህ ቁርአንን ሩህ ብሎ ጠርቶታል። ለምን? ሊአነሁ ተሕያ ቢሂ ልቁሉብ፣ ቀልብ ምን ይሆንበታል? ህያው ይሆንበታል። መልእክተኛው በሐዲስ ዝናብ ብሎ ጠርቶታል ቁርአንን። ለምን? ምድር ህያው እንደምትሆነው በቁርአን ምን ይሆናል? ቀልባችን ህያው ይሆናል። ወደ ቁርአን እንመለስ፣ ወደ ሐዲስ እንመለስ። ሁላችንም ለራሳችን ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ሂሳብ እናደርግ። መልእክተኛው ዛሂር ባለው ሰውነት መልእክተኛው ኑሮ አጠገባቸው በቅርብ ይወዳሉ ወይ ብለን እንበል። መልእክተኛው ጸጉሩንም አበላልጥ ልብስንም ጎትት፣ መልእክተኛው አጠገብ ብሆን እና አቡበክር አጠገብ ብሆን ይወዳሉ ወይ? ወላሂ አበደን አይወዱም። ዑመር ብን አልኸጣብ እየሞተ ማለት ነው ወተት እየተሰጠው ከዚህ በቀዳዳ በተወጋበት እየፈሰሰ ምን አለ? ዶክተር መጣለት። ይህ አይድንም ብሎ ዑመርን እየወጣ ሽርጡን እየጎተተ፣ ብዙ ሰው ይጎትታል ሽርጡን፣ ትልቅ ወንጀል ነው። መልእክተኛውን መጣስ ነው። ምን ይሆናል? በላን ያመጣል፣ አደጋን ያመጣል። እየወጣ መጥራት አልቻለም። እንካ ጥሩልኝ አለ። ይህንን ወጣት ጥሩልኝ አለ። ጠሩለት። ምን አለው? ያሻብ አለው፣ እተቅላህ አለው፣ አላህን ፍራ፣ እርፈዕ ኢዛረከ ፈኢነሁ አጥቃ ሊረቢከ ወአንቃ ሊሰውቢክ፣ ልብስን ከፍ አድርግ፣ አላህንም መፍራት ነው ለልብስህም ጽዳት ነው አለ ዑመር ብን አልኸጣብ። ረሱል ቢኖሩ ለእኛ በፀጉሬ ምንም አስተያየት አይሰጡኝም ወይ? አሁን መውሰድ ያለብን ነገር ምን መሆን? ዛሬ ብንሞት በዚህ ሁኔታ ሆነን ብንሞት የቀልባችን ቦታውም እያለ የሰላት ክፍተት ቦታውም እያለ ዲንን የበላይ ማድረግ ቦታውም እያለ የዝምድና ይኖርብናል፣ የወላጅ ይኖርብናል፣ የልጅ ይኖርብናል። በዛሂርም ጨምረ ልትቀጣ ነው ማለት። ይህን ልናደርግ ነው። ምን ማድረግ አለብን? አላህን ፈርተን ውጫችንም ውስጣችንም ሱናውን ወደን መቀበል አለብን። ከሱና የበለጠ የምንወደው ነገር ምድር ላይ መኖር የለበትም። ከተውሂድ የበለጠ የምንወደው ነገር ምድር ላይ መኖር የለበትም። ስለዚህ በደንብ መስተካከል ይኖርብናል። ቀድ ቁልት ማ ቁልት ኢንሳባን ፈሚን አላህ ወኢን ኸጣን ፈሚን ነፍሲ ወሚን ሸይጣን። አልሐምዱሊላህ بنعمته تتم الصالحات وبتوفيقه تتنزل الخير والبركات صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. يقول الله عز وجل وما آتاكم الرسول فخذوه وما نهاكم عنه فانتهوا. الله بتكبر القرآن مللنال وما آتاكم الرسول فخذوه ملكتنياو يزوت يمطوتن يازو ملكتنياو يكلكلوتن أراقو ينال ملنا መልእክተኛው ያመጡትን ምንም ይሁን መከተል አለብን፣ መውደድ አለብን፣ መያዝ አለብን። የከለከሉትን ራቁ ይላል ማለት ነው። ከመልእክተኛው ንግግር የማንንም እናስቀድመ፣ የመልእክተኛውን ቦታ እንስጥ፣ ለሱናችን ቦታ እንስጥ። ከማንም አቡ ሐኒፋ የሆነ ነገር ቢሉ
ከመልእክተኛው ከተጋጨ አትቀበል ብለዋል አቡ ሐኒፋ ኢማም አቡ ሐኒፋ إذا صح الحديث فهو مذهبي ብለውላቸው ሐዲስ ሰሂህ ሐዲስ ከመጣ የኔ መንገድ ያ ነው የኔ ንግግር ተው እርግፍ አድርጋችሁ ጣሉ ብሏል ሻፊዒ የሆነ ነገር ቢል መልእክተኛው በተቃራኒ ሐዲስ ከመጣ ከሻፊዒ ማስቀደም አይቻልም ሸሆች ተብሎ ሐዲስ ሲነገረው ሸሆች ብሎ ወደዛ መሄድ የለም የረሱልን ንግግር ለሸሆችም ንግግር አይተውም ለአቡበከርም ንግግር አይተውም ለዑመርም ንግግር አይተውም ለአቡ ሐኒፋ ለኢማሙ ሻፊዒ ለማሊክ ለአሕመድ ብን ሐንበል ለነዚህ ደጋጎች የረሱል ንግግር አይተውም ሁላቸውም አትተው ሱናን ማቻችሁ ያዙ ብሏል መልእክተኛው ዐለይሂ ሰላቱ ወሰላም እንዳስተማሩን ማለት ነው እነዚህ ዑለማዎች ምን ብለዋል የኔን ሳይሆን የረሱልን ሱና ያዙ ሁላቸውም قال أبو حنيفة الإمام لا ينبغي لمن له إسلام أخذا بقولي حتى تعرض على الكتاب والسنة المرتضى أبو حنيفة تلك إمام قالوا من قالوا لا ينبغي لمن له إسلام قال مسلم ليلى لسا يقباو مالو بجر لا شيء يقباو مالو أخذا بقولي حتى تعرض ينن يقر ما يسا يقباو مالو بمن اسكم يقربالو على الكتاب والسنة المرتضى بتوددوا السنة بقرآن اسكي مزن كتمزن أبو حنيفة قرآن حديث كدقفوا أن نقبل على الإنسان مالن ومالك إمام دار الهجرة قال وقد أشار نحو الحجرة فكل كلام منه ذو قبول ومنه مردود سوى الرسول على إمام مالك إمام دار الهجرة مفتي الحرمين عالم العلماء يبان نبر تلك إمام نبر يا إمام مدينة لا يستمر نبر وده ملك تياو كبر بدأتو أملاكته فكل كلام منه ذو قبولي نققر الله من نقبله مالا يمين ملس مالا يسي سوي يسي قرالا وده رسول بچاني أملاكته أو بكر بكني بستكن يلو عمر بقرا بستكن يلو وده النسونك ينسي سوى العالم والله من هذا نققر الله يملسان ملو بملو أن نقبلهم ملو بملو من هنم أي ملسم يتوسل إياسان ليلو سو يساستاله يسوي يسي قرالا وده ملك تنيا أملاكتنا كملك تنيا وجالو يملسالم إياسالم جنن بلو على ملنو والشافعي قال إن رأيتم قولي مخالفا لما رأيتم فاضربوا الجدار بقولي المخالف الأكبار إمام الشافعي من قالوا ينن نققر كقرآن كحديث سجاجتو كهياتشو من أدركم كاتر بستجربا ورورو تالو بل لا من قالوا قرآن الحديث نورتش سابقا بتقاراني وكامتاوي ليلا نقر مسكروا عبدون يالون يلالو مالنو مسكروا يالو من قلنا اللون ابدي سلوان كوينو قرآن حديث عبد جايتو مالنو الله عقل يستوسو ابدي السيبال من العلماء عدة سيبالي منا كو عدة الله ما يكتابت عندهم دمو ببدها يابد يهون سو ينورال يملك تنيا السنة ينقران تأويل يدرقال يا سورال يا انشافال عندي اين السو ابدنو كزانيا يباسنو لمن يهتيقال مالنو من أدركو مسكروا ابدنا يالو من قال لكم قرآن الحديث كتوكو يالو وأحمد قال لهم لا تكتبوا ما قلت بل أصل ذاك فاطلبوا أحمد بن حنبل إجاور سيصاف يكركلوا نبر التصافوا من أدركو أصلهم فلقاتشو كقرآن كحديث صافوا ينبر مالنا يناكل كونا أيام لنسو يسفاني سفانال من أنبل قرآن يا متالن سو مرحبا بلنا نقبلالا حديث يا متالن سو مرحبا بلنا نقبلالا كسيوج يراسون حساب يشوات يالا كجمر من النادرقم يفلق بيهون أن نقبلهم قرآن حديث قال كتما سنة برو مالتي هنا ملك تنياو بس هنا أدرا ينلن بابا ياسسون بسيو سلوانا أدراتشن سنة بيتاتشن الناس قبا يهولاتشن ቤት ሱናውን ካስገባ ነው መልእክተኛውን መምሰል አለብን ብለን ከልጆቻችንም ከሚስቶቻችንም እርስ በርስ አደራ ከተባባን ምን ይሆናል ብዙ ቤት ሱና ገባ ማለት ነው የመልእክተኛው ሱና ምንም ነገር ይደረግ ረሱል ያላደረጉት ያኖሩት ህይወት የለም እንደ ረሱል ለማድረግ እንሞክር ወላሂ ስንማር ነው ወደዚህ ደግሞ ምን ሄደው ዲኑን ስንማር ረሱል ምን አደረጉ ቤት እንዴት ገቡ ቤት ላይ እንዴት ይኖሩ ነበር ይህንን ሁላ የመልእክተኛውን ታሪክ دين الإسلام مما مارين ربنا ألا صلوا وسلموا على خير البرية وأزكى البشرية كما أمركم بذلك ربكم مبتدئا بنفسه وثنى بملائكته وهيا بكم أيها المؤمنون يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد على محمد وعلى آل محمد كما باركت وسليت وسلمت على إبراهيم وعلى آل إبراهيم
إنك حميد مجيد. اللهم انصر الكتاب والسنة، اللهم انصر الكتاب والسنة. اللهم أعز الإسلام والمسلمين وأذل الشرك والمشركين والمبتدعة والفسقة وجميع المبتدعة يا رب العالمين برحمتك يا أرحم الراحمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.